የወርቅ ክምችት ላሳያችሁ የፍቅርና የአብሮነት ምሳሌ የሆነችው ድሬ ከተማ ውስጥ የያዘችውን እምቅ ሀብት ነው ማሳያችሁ። ተመልከቱ። የበረሃዋ ንግስት እንግዲህ የምታምር ከተማ ሙሉ በሙሉ ማለት በሚቻል ደረጃ የሽፈራው የሞሪንጋ ተክል እንዲሁም ደግሞ ሚም የመድኃኒት ቅጠል እያልን የምንጠራው ዛፍ ነው ሙሉ በሙሉ ከተማ ውስጥ የተተከለው። በሀገራችን እውነተኛ የሽፈራው ወይም የሞሪንጋ ዛፍ እንግዲህ በ200 ግራም 800 ብር ነው እየተሸጠ ያለ። ማለትም እንግዲህ ለኪሎ 4000 ብር ማለት ነው። ድሬ ደግሞ ከተማዋ ሙሉ በሙሉ በሚባል ደረጃ በውስጡ የያዘችው ይሄን ተክል ነው። ድሬዎች ንቁ ነው የምላችሁ። ይሄን ሁሉ ነገር በማየት ደምቆኛል። ለምን አሁን ያው ጤናን ከመደገፍ አኳያ ማህበረሰቡ እያዘወተረው ያለው እንደ ምግብም እንደ መድኃኒትም እያዘወተረው ያለ ተክል ነው ሽፈራው። ያውን ፌኩ በበዛበት ማለት ነው፣ ድቅል ዘሩ በበዛበት። ድሬ ግን እውነተኛውን ዘር ትክክለኛውን ምንም ያልተቀየጠውን ዘር በውስጧ ይዘዋለች። እንግዲህ ስራ አጥነን የምትሉ የከተማዋ ነዋሪ ካላችሁ አሽጋችሁ ለራሳችሁ ማህበረሰብ እንዲሁም ደግሞ ሰፊው የአዲስ አበባ ህዝብ ይፈልገዋልና ወደ ገበያ ብታቀርቡት አትራፊ ትሆናላችሁ ብዬ አምናለሁ። እኔ የገበሬው ልጅ ዮሐንስ ሽፈራው ነኝ። ባየሁት ነገር ግን ተደስቻለሁ። ከዚህም በላይ ከተማዋን እንግዲህ በማስዋብ ያው የከተማዋን ሞቃታማነት ነፋሻ አየር እንዲኖረው በማድረግ የሚም ተክልና የሽፈራው ተክል ጉልህ አስተዋጽኦ ስላለው እንዲሁ ቀጥሉበት እላለሁ። መልካም ጊዜ። ይሄው የድሬዳዋ ማስታወሻ። ስምን ተናገራ። እኔ በኒያስ ነኝ። በኒያስ